ይህ በአዲስ አበባ ከተማ አስተዳደር ትምህርት ቢሮ እየተዘጋጀ በኤፍኤም 94.7 ትምህርት በሬዲዮ የሚተላለፍላችሁ የ8ኛ ክፍል የአማርኛ ቋንቋ ትምህርት ነው። የትምህርቱ አዘጋጅ ተገኔ ዘውዴ። የትምህርቱ አቅራቢ ፋሲል ብዙነህ። እንደምን አሉ መምህር? እንደምን አላችሁ ተማሪዎች? ደህና ናችሁ? መልካም። እንኳን ለሁለተኛው መንፈቅ ዓመት የትምህርት ዘመን በሰላም አደረሳችሁ። ተማሪዎች እንኳን አብሮ አደረሰን አላችሁ? በጣም ጥሩ። ተማሪዎች ያለፉትን የእረፍት ቀናት እንዴት አሳለፋችሁ? እረፍቱ እንዴት ነበር? እስኪ እረፍቱን እንዴት እንዳሳለፋችሁ ለክፍል መምህራችሁ ተራ በተራ እጅ እያወጣችሁ ተናገሩ። እባክዎ መምህር ጊዜያቸውን እንዴት እንዳሳለፉ እንዲናገሩ ያበረታቷቸው፣ መልሳቸውንም ይቀበሏቸው። ተማሪዎች የእረፍት ጊዜያችሁን እንዴት እንዳሳለፋችሁ ለመምህራችሁ ተናገራችሁ? በጣም ጥሩ ጎበዞች። ተማሪዎች ቤተሰብን በሥራ በማገዝ የተለያዩ መጻሕፍትን በማንበብ ዘመድ ጋር በመሄድ ዘመድን በመጠየቅ መዝናኛ ቦታ በመሄድ እና የመሳሰሉትን በመስራት በማለት ከመለሳችሁ በጣም ጥሩ። ተማሪዎች በሁለተኛው ወሰነ ትምህርት የትምህርት በሬዲዮ ትምህርታችን በእያንዳንዱ የትምህርት በሬዲዮ ዝግጅት ወቅት ማስታወሻ በመያዝ በትኩረት መከታተል ይኖርባችኋል። እሺ ተማሪዎች? በጣም ጥሩ። ተማሪዎች የሁለተኛ ወሰነ ትምህርት የመጀመሪያው የትምህርት በሬዲዮ ርዕሳችን የውይይት መመሪያ የሚል ነው። የውይይት መመሪያ ማለት ምን ማለት ነው? እስኪ ከአሁን በፊት በነበራችሁ የክፍል ደረጃ የተማራችሁትን በማስታወስ ወይም በማንበብ ያገኛችሁትን ዕውቀት መነሻ በማድረግ የምታስታውሱትን ለክፍል መምህራችሁ እጃችሁን በማውጣት ንገሯቸው። እባክዎ መምህር የተማሪዎችን መልሶች ይቀበሏቸው። ተማሪዎች ስለ ውይይት መመሪያ የምታውቁትን ለክፍል መምህራችሁ ተናገራችሁ? በጣም ጥሩ ጎበዞች። ተማሪዎች እስኪ አሁን ደግሞ እኔ ስለ ውይይት መመሪያ ገልጽላችኋለሁ። እናንተ በትኩረት ተከታተሉ። ውይይት በሁለት ሰዎች መካከል ወይም በሁለት ቡድኖች መካከል የሚደረግ የሐሳብ ልውውጥና የመፍትሄ ሐሳብ የሚቀመጥበት ነው። ውይይት መመሪያና ዓላማ ያለው በእቅድ የተዘጋጀና አንድን ርዕሰ ጉዳይ በተለያዩ ገጽታዎች የሚመለከት ነው። ውይይት ሲቀርብ የራሱ መመሪያ አለው። እነሱም ውይይት ሲቀርብ የተሟላ ስብዕና መኖር አለበት። ማለትም አለባበስን፣ ንጽህናን፣ ስነ ምግባርንና የመሳሰሉትን መያዝ አለበት። የውይይት ዓላማን ማስተዋወቅ፣ የውይይቱን ጭብጥ በቅደም ተከተል ማቅረብ፣ ውይይት በሚቀርብበት ጊዜ ለተደራሲያን እንዲሰማ ጎላ ባለ ድምፅ መናገር፣ ውይይት በሚቀርብበት ጊዜ ፍራቻን ማስወገድና ስርዓት ባለው መንገድ ማቅረብ፣ ውይይቱ ተቀባይነት እንዲኖረው በቂ ምክንያትና በቂ ማስረጃ ማቅረብ፣ ተደራሲያንን ለማርካት መሞከር፣ ውይይቱ ፍሬያማ እንዲሆን ጥረት ማድረግ፣ ውይይቱ በተወሰነ የጊዜ ገደብ እንዲያበቃ ማድረግ፣ የውይይቱ ፍሬ ሐሳብ ከቀረበ በኋላ ለተደራሲያን የጥያቄና አስተያየት የመስጫ ጊዜ እንዲኖራቸው ማድረግ፣ እንዲሁም ከተደራሲያን የሚቀርቡትን አስተያየቶችና ጥያቄዎች በሚገባ በማዳመጥ ማስታወሻ መያዝ፣ ተጨባጭና መፍትሄ የሚሆኑ ሐሳቦችን ማቅረብ፣ በመጨረሻም በጥሞናና በስነ ስርዓት ተደራሲያንን ማመስገን ተገቢ ይሆናል። ተማሪዎች ስለ ውይይት መመሪያ በትኩረት በማዳመጥ ግንዛቤ ያገኛችሁ? በጣም ጥሩ ጎበዞች። ተማሪዎች አሁን ደግሞ
ከዚህ በመቀጠል አጭር ውይይት ይቀርብላችኋል። እናንተ በጥሞናና ትኩረት በመስጠት የውይይቱን ሂደት መከታተል ይኖርባችኋል። እባክዎን መምህር ተማሪዎች በትኩረት እንዲከታተሉ ያግዟቸው። አመሰግናለሁ መምህር። ተማሪዎች ውይይቱ የሚቀርብላችሁ እርስ በርስ መረዳዳት በሚል ርዕስ ነው። ይህንን ውይይት የሚያካሂዱት ደግሞ አቶ በቀለና ወይዘሮ ብርቱካን ናቸው። ወይዘሮ ብርቱካን እንደምን አረፈድሽ? ምን ነው የመስቀል ወፎንሽ? አይቼሽ አላውቅም። ባገር አልነበርሽም እንዴ? ኧረ አለሁ። ሰሞኑን ትንሽ አሞኝ ስለነበር ከቤት ወጥቼ አላውቅም። አንተስ ደህና ነህ? እኔስ ደህና ነኝ። መታመምሽን እንኳ አልሰማሁም። ብሰማ ኖሮ ጠይቅሽ ነበር። ምን ነው? ምን አጋጠመሽ? ያው የተለመደው ተነስቶብኝ ነው። ስራም መስራት ከለከለኝ። ጦም አዳሪ ያደረገኝ እኮ። አይዞሽ፣ ሐኪም ቤት ሄደሽ ሐኪም የሚያዝልሽን መድኃኒት ውሰጂ፣ ምግብም ተመገቢ። እሺ እወስዳለሁ። ብቻ እጅ አጠረኝ። እንዲያው ይሄ እድር ምን አለ ትንሽ ገንዘብ ለሕክምና ቢያግዘኝ። ባለፈው ለተቸገሩ ብዙ ሰዎች ድጋፍ አደረገ ሲባል ሰምቻለሁ። ለእኔም ለምግብና ለሕክምና የሚሆን ትንሽ ገንዘብ ይተባበረኝ ይሆን? አዎ፣ የተቸገሩ ሰዎችን እድራችን እየረዳ ነው። በቅርቡ ወላጆቻቸውን በሞት ያጡ ሕፃናትን፣ አረጋውያንና የተቸገሩ ሰዎችን ለይቶ በመመዝገብ የገንዘብ ድጋፍ አድርጓል። አንቺም እኮ ተመዝግበሻል። እኔስ መመዝገቤን አላወቅኩም። እባክህ ከቻልክ በሰፈር ተወካይነት ኮሚቴዎቹን አሳስብልኝ እና እኔም የተወሰነ ድጋፍ እንዳገኝ እርዳኝ። እሺ፣ ያው ድጋፍ የሚሰጠው እንደ ችግሩ ክብደት ነው። የአንቺ ደግሞ የጤና ችግር ስለሆነ ድጋፉን ታገኛለሽ ብዬ ገምታለሁ። ለማንኛውም እኔም የአንቺን ጉዳይ ያቀርብልሻለሁ። አይዞሽ፣ በርታ በይ። እሺ አቶ በቀለ፣ እኔማ ጧሪ ቀባሪ ልጅ የለኝ። አንድ እድሬን አምኜ አይደል የምኖር። ለሁላችንም ቢሆን በችግር ጊዜ ለመረዳዳት ተስፋችን እድራችን እኮ ነው። በሐዘን ጊዜም ሆነ የከፋ ችግር ሲያጋጥም መረዳዳት የምንችልበት ሁኔታ በመተዳደሪያ ደንባችን ላይ ሰፍሯል። እድር እኮ ለማህበራዊ ግንኙነታችን መሰረት በመሆኑ ለችግራችንም ጊዜ አለኝታችን ነው። ልክ ነህ አቶ በቀለ። በእድሩ ምክንያት ከብዙ ሰዎች ጋር ተዋውቂያለሁ። ብዙዎችም እየረዱኝ ነው። ይህ እድር ባይኖር ኖሮ ምን ይውጠኝ ነበር? ልክ ነሽ። በእድሩ ምክንያት ጉርብትናን፣ መተባበርንና ፍቅርን አጎልብተናል። በተለይ በሐዘን ጊዜ ሐዘንተኛውን ለማጽናናት ከግል ይልቅ በጋራ መሆኑ በጣም ጥሩ ነው። ለማንኛውም አሁን እየደረስን ስለሆነ ያለሽን ችግር ለእድሩ አባላት አንቺም ምን የምናቀርብና የሚሰጥሽን ድጋፍ በመቀበል ሕክምናሽን ትከታተያለሽ። አይዞሽ። እሺ አቶ በቀለ አመሰግናለሁ። ምንም ማለት አይደለም። ግዴታዬን ነው የተወጣሁት ወይዘሮ ብርቱካን። አመሰግናለሁ መምህር። ተማሪዎች የአቶ በቀለንና የወይዘሮ ብርቱካንን ውይይት ተከታተላችሁ? በጣም ጥሩ። እስቲ የውይይቱ ፍሬ ሐሳብ ምንድን ነው? እጃችሁን በማውጣት የተረዳችሁትን ባጭሩ ተናገሩ። እባክዎን መምህር የተማሪዎችን መልስ ይቀበሏቸው። የተማሪዎችን መልስ ተቀበሏቸው። በጣም ጥሩ። አሁን ደግሞ እኔ ከውይይቱ ያገኘናቸውን ዋና ዋና ሐሳቦች ባጭሩ አቀርብላችኋለሁ። በትኩረት ተከታተሉ። ሰዎች ሲቸገሩ ችግራቸውን ለሌሎች ማስረዳት እንዳለባቸው፣ እድሮች በማህበራዊ ሕይወታችን ውስጥ የሚገጥሙንን ችግሮች ለመፍታት እንደሚያግዙ፣ ሰዎች ችግር ሲገጥማቸው ችግራቸውን በውይይት መፍታት እንደሚችሉ፣ እንዲሁም አቶ በቀለና ወይዘሮ ብርቱካን ያደረጉት ውይይት የውይይት ስነ ስርዓትን የተከተለ መሆኑንና ከዚህ ጋር መሰል ወይም ተቀራራቢ ሐሳቦችን ካነሳችሁ ትክክል ናችሁ። ተማሪዎች እስኪ አሁን ደግሞ የዕለቱን ትምህርት ዋና ዋና ሐሳቦች ላስታውሳችሁ። እናንተም በትኩረት ተከታተሉ። እባክዎን መምህር ተማሪዎች ማጠቃለያውን በትኩረት እንዲከታተሉ ያበረታቷቸው። አመሰግናለሁ መምህር። ተማሪዎች የውይይት መመሪያ ዓላማ ያለው እንደሆነ፣ ውይይት ሲቀርብ የተሟላ ስብዕና መኖር እንዳለበት፣ የውይይቱ ጭብጥ በቅደም ተከተል
መቅረብ እንዳለበት፣ ውይይት ሲቀርብ ለተደራሲያን ተሰሚ በሆነ ድምፅ መቅረብ እንዳለበት፣ ውይይት በሚቀርብበት ጊዜ ፍራቻን ማስወገድና ስርዓት ባለው መልኩ መቅረብ እንዳለበት፣ ውይይት ተቀባይነት እንዲኖረው በቂ ምክንያትና ማስረጃ ማቅረብ እንደሚያስፈልግ፣ በተቻለ መጠን ተደራሲያንን ለማርካት መሞከር እንደሚያስፈልግ፣ የውይይት ፍሬ ሐሳብ ከቀረበ በኋላ ለተደራሲያን የጥያቄና የአስተያየት መስጫ ጊዜ መስጠት እንደሚያስፈልግ፣ ከተደራሲያን የሚቀርቡትን አስተያየቶችና ጥያቄዎች በሚገባ በማዳመጥ ማስታወሻ መያዝ እንደሚያስፈልግ፣ በመጨረሻም በጥሞናና በስነ ምግባር በማመስገን ማጠቃለል እንደሚገባ ተምራችኋል። ተማሪዎች የዕለቱን ትምህርት የማጠቃለያ ገለጻ በአግባቡ ተከታተላችሁ? በጣም ጥሩ ጎበዞች። ተማሪዎች እስኪ አሁን ደግሞ የዕለቱን ትምህርት ምን ያህል እንደተከታተላችሁ ለማወቅ ጥያቄዎችን ልጠይቃችሁ። እናንተም ጥያቄዎቹን በጥሞና በመከታተል መልሳችሁን እጃችሁን በማውጣት ለክፍል መምህራችሁ ተናገሩ። እባክዎን መምህር ተማሪዎች ጥያቄዎችን አዳምጠው መልስ እንዲሰጡ ያበረታቷቸው። አመሰግናለሁ መምህር። ጥያቄ ቁጥር 1 ውይይት ሲቀርብ ስብዕና መሟላት አለበት ሲባል ከሚከተሉት ውስጥ የትኛው ሊሆን ይችላል? ሀ አለባበስ፣ ለ ንጽህና፣ ሐመሩሃ ስነ ምግባር፣ መ ሁሉም። ውይይት ሲቀርብ ስብዕና መሟላት አለበት ሲባል ከሚከተሉት ውስጥ የትኛው ሊሆን ይችላል? ሀ አለባበስ፣ ለ ንጽህና፣ ሐመሩሃ ስነ ምግባር፣ መ ሁሉም። መልሱ መ ሁሉም ብላችሁ ከመለሳችሁ በትክክል መልሳችኋል። ጥያቄ ቁጥር 2 ከሚከተሉት ውስጥ የውይይት አቀራረብ መመሪያ ያልሆነው የትኛው ነው? ሀ የውይይቱን ጭብጥ በቅደም ተከተል ማቅረብ፣ ለ በተቻለ መጠን ተደራሲያንን ባገላለጽ ማርካት፣ ሐመሩሃ ውይይት ፍሬያማ እንዳይሆን ጥረት ማድረግ፣ መ ተደራሲያንን በጥሞናና በስነ ስርዓት ማመስገን። ከሚከተሉት ውስጥ የውይይት አቀራረብ መመሪያ ያልሆነው የትኛው ነው? ሀ የውይይቱን ጭብጥ በቅደም ተከተል ማቅረብ፣ ለ በተቻለ መጠን ተደራሲያንን ባገላለጽ ማርካት፣ ሐመሩሃ ውይይት ፍሬያማ እንዳይሆን ጥረት ማድረግ፣ መ ተደራሲያንን በጥሞናና በስነ ስርዓት ማመስገን። መልሱ ሐመሩሃ ውይይት ፍሬያማ እንዳይሆን ጥረት ማድረግ ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 3 ቀጥሎ ከተሰጡት አማራጮች ውስጥ የውይይት መመሪያ የሆነው የትኛው ነው? ሀ ውይይቱ በተወሰነ ጊዜ ገደብ እንዲያበቃ ማድረግ፣ ለ የውይይቱን ርዕስ ለተወያይ ማስተዋወቅ፣ ሐመሩሃ የውይይቱን ዓላማ ለተወያይ ማስተዋወቅ፣ መ ሁሉም። ቀጥሎ ከተሰጡት አማራጮች ውስጥ የውይይት መመሪያ የሆነው የትኛው ነው? ሀ ውይይቱ በተወሰነ ጊዜ ገደብ እንዲያበቃ ማድረግ፣ ለ የውይይቱን ርዕስ ለተወያይ ማስተዋወቅ፣ ሐመሩሃ የውይይቱን ዓላማ ለተወያይ ማስተዋወቅ፣ መ ሁሉም። ተማሪዎች መልሱ መ ሁሉም ትክክል ነው ብላችሁ መልሳችሁ ከሆነ ትክክል ናችሁ። ተማሪዎች ጥያቄዎቹን በዚሁ አበቃው። እባክዎን መምህር በተማሪው መጽሐፍ በገጽ 83 ላይ ከዚህ የትምህርት በሬዲዮ ትምህርት በኋላ በክፍል ውስጥ በአነስተኛ ቡድን እንዲደራጁ በማድረግና የተማሩትን መነሻ በማድረግ እንዲወያዩ ያበረታቷቸው። የዛሬው ትምህርት በዚሁ ያበቃል። በሚቀጥለው የትምህርት በሬዲዮ ዝግጅታችን ድርሰት ወይም ገላጭ ድርሰት በሚል ርዕስ እስክንገናኝ ድረስ ደህና ይሁኑ መምህር፣ ደህና ሁኑ ተማሪዎች።